የኢትዮጵያ ፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የጦር መሳሪያ ጥይቶችን እያቀረበ ነው ሲል በይፋ ከሰሰ። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ውጥረት ወደ አደገኛ ምዕራፍ እየተሸጋገረ መሆኑን የሚያሳዩ መረጃዎች እየወጡ ነው። በትግራይ ክልል የሚንቀሳቀሱ 8 ፓርቲዎች ለሀገራዊ ምክክር ስኬት ጥምረት መሰረቱ። ጤና ይስጥልን፣ እንደምን አላችሁ? የኢትዮ ፐልስ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ እያልን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጋብዛችኋለን። አሁን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ፖሊስ ረቡዕ ጥር 6 2018 ዓ.ም ባወጣው መግለጫ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን አስታውቋል። እንደ ፌዴራል ፖሊስ መግለጫ እነዚህ የጦር መሳሪያዎች የተላኩት የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል ነው። ጥይቶቹ ማክሰኞ ጥር 5 2018 ዓ.ም በወልድያ የፍተሻ ጣቢያ ላይ ከ2 ተጠርጣሪዎች ጋር በቁጥጥር ስር መዋላቸው ታውቋል። በስውር የተላኩ የተባሉት እነዚህ ጥይቶች 41,999 የክላሽ 14,000 የብሬንና 800 የድሽቃ ጥይቶች ሲሆኑ በጠቅላላው 56,799 ጥይቶች መሆናቸውን ፖሊስ አረጋግጧል። ይህ ክስ የቀረበው በሁለቱ ጎረቤት ሀገራት መካከል ያለው ውጥረት እየተካረረ በመጣበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ባህር በር አልባ ሀገር ሆና አትቀርም በሚል ያነሱትን ጥያቄ ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ መናገራቸው ይታወሳል። ፕሬዝዳንቱ አክለው የውሃ ጦርነት የታወጀው በናይል ነው ሲሉ መከራከሪያቸውን አቅርበዋል። በሌላ በኩል ህወሓት በቀረበበት ክስ ላይ በሰጠው ምላሽ የቀረበውን ወቀሳ ጭብጥ የሌለው ውሸት ሲል አጣጥሎታል። የድርጅቱ ቃል አቀባይ አቶ ሚካኤል አስገዶም ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ካሉ በኋላ ክሱ በፌዴራል መንግስቱ ውስጥ የተፈጠረውን አጀንዳ ለማስቀየስ ሆን ተብሎ የተቀነባበረ ነው ሲሉ ለቢቢሲ ተናግረዋል። የኢትዮጵያ መንግስት ኤርትራና ህወሓት ሀገር ለማፍረስ እየተባበሩ ነው የሚል ክስ ሲያቀርብ ይህ የመጀመሪያው አይደለም። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም ከዚህ ቀደም ተመሳሳይ ስጋት ገልጸው ነበር። ፌዴራል ፖሊስ በበኩሉ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው ኦፕሬሽኑ ተጠናክሮ ይቀጥላል ሲል ህዝቡ ከጸጥታ ኃይሉ ጋር እንዲተባበር ጥሪ አቅርቧል። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ውጥረት ወደ አደገኛ ምዕራፍ እየተሸጋገረ መሆኑን የሚያሳዩ መረጃዎች እየወጡ ነው። የኢትዮጵያ ፌዴራል ፖሊስ ከኤርትራ የተላኩ ጥይቶችን ያዝኩ ማለቱን ተከትሎ አስመራ ጠንከር ያለ ምላሽ ሰጥታለች። የኤርትራ መንግስት የጠቅላይ ሚኒስትር አብይ አህመድ አስተዳደር ጦርነት ለመጀመር ሰበብ እየፈለገ ነው ሲል ከሰሰ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለሮይተርስ የዜና ወኪል በሰጡት ቃል የብልጽግና መንግስት በኤርትራ ላይ ጦርነት ለመክፈት ሐሰተኛ ባንዲራ እያወለበለበ ነው ሲሉ ምላሽ ሰጥተዋል። ሚኒስትሩ አክለውም መንግስት ላለፉት 2 ዓመታት ለጦርነት ሲያደርግ ለነበረው መቆነጥነጥን አሁን የቀረበው ውንጀላ ሰበብ ነው ብለውታል። የኢትዮጵያ ፌዴራል ፖሊስ ረቡዕ ዕለት ባወጣው መግለጫ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች ሊተላለፉ ሲሉ በወልዲያ የፍተሻ ጣቢያ መያዛቸውን አስታውቆ ነበር። ጥይቶቹ በሻዕቢያ መንግስት ተልከው በህወሓት በኩል ወደ አማራ ክልል ሊገቡ እንደነበረም ፖሊስ ገልጸዋል። ፕሬዝዳንት ኢሳያስ አፈወርቂ በዚህ ሳምንት መጀመሪያ ላይ በሰጡት ቃለ ምልልስ ኤርትራ ጦርነት እንደማትፈልግ ቢናገሩ አገራችንን እንዴት መከላከል እንዳለብን እናውቃለን ሲሉ ዝግጁነታቸውን ገልጸዋል። ፕሬዝዳንቱ የብልጽግና መንግስት በራሱ ህዝብ ላይ ጦርነት አውጀዋል ሲሉም ወንጅለዋል። በሁለቱ ሀገራት መካከል ያለው ግንኙነት መሻከር የጀመረው ከፕሪቶሪያው የሰላም ስምምነት በኋላ መሆኑ ይነገራል።
በተለይም ጠቅላይ ሚኒስትር አብይ አህመድ የባህር በር ማግኘት ጥያቄ የህልውና ጉዳይ ነው ማለታቸውን ተከትሎ በአካባቢው ያለው ወታደራዊ ውጥረት በከፍተኛ ሁኔታ ጨምሯል። በሌላ በኩል ህወሓት ከኤርትራ ጋር በመሆን ጥይት እያቀረበ ነው ተብሎ የቀረበበትን ክስ ጭብጥ የሌለው ውሸት ሲል ውድቅ አድርጎታል። ቃል አቀባዩ አቶ ሚካኤል አስገዶም ክሱ በመንግስት ውስጥ ያለን ውስጣዊ አጀንዳ ለማስቀየስ ሆን ተብሎ የተሰራ የውሸት ዜና ነው ሲሉ ለቢቢሲ ተናግረዋል። ፌዴራል ፖሊስ በበኩሉ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ ነው በሚል የጀመረውን ኦፕሬሽን አጠናክሮ እንደሚቀጥልና ህዝቡ ከጸጥታ ኃይሉ ጋር እንዲተባበር ጥሪ አቅርበዋል። በትግራይ ክልል የሚንቀሳቀሱ 8 ተቃዋሚ የፖለቲካ ፓርቲዎች በክልሉ ሀገራዊ ምክክር እንዲከናወን የሚያግዝ ጥምረት መመስረታቸውን ገለጹ። ፓርቲዎቹ ስምምነታቸውን የሚገልጽ ደብዳቤ ለሀገራዊ ምክክር ኮሚሽን ማስገባታቸውን ከተጣማሪዎቹ አንዱ የሆነው ትግራይ ዴሞክራሲያዊ ፓርቲ ለዶቼ ቬለ አረጋግጧል። ይህ የፓርቲዎች ጥምረት የመጣው የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ሳምንት በክልሉ ከሚገኙ ፓርቲዎች ጋር ያደረገውን ውይይት ተከትሎ ነው። በውይይቱ ወቅት ፓርቲዎቹ የትግራይ ክልል ችግር በምክክር እንደሚፈታ እናምናለን የሚል ማረጋገጫ መስጠታቸውን ኮሚሽኑ አስታውቋል። ጥምረት ከፈቀሩት ድርጅቶች መካከል አንደኛው የሆነው የትንሳኤ ስብዓ እንደርታ የህዝብ ግንኙነት ኃላፊ አቶ አብርሃም ጽጌ መረጃው እውነት ነው ሲሉ ለዶቼ ቬለ አረጋግጠዋል። ኃላፊው አክለው ጫፍ ሆኖ በመጮህ የትግራይ ጥቅም አይከበርም ብለን ስለምናምን ክልሉ በፌዴራል ደረጃ ያለው ውክልና እንዲስተካከል ከምክክሩ ጋር እንሰራለን ብለዋል። በዚህ ጥምረት ውስጥ አቶ ጌታቸው ረዳ የሚመሩት ስምሬት ፓርቲን ጨምሮ አሬና፣ ባይቶና፣ ወለዶ ትግራይ፣ ትንሳኤ ስርዓት ቃንቺ ሐቂ፣ ትዴፓ፣ ራያ ራዩማ እና ትንሳኤ ስብዓ እንደርታ ይገኙበታል። ፓርቲዎቹ የምክክር ሂደቱ ለትግራይ የማይጠቅም ከሆነ ግን የማውጣት መብታችን የተጠበቀ ነው ሲሉ ስጋታቸውንም ገልጸዋል። የሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ በትግራይ ክልል ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት ሰፊ ምክክር እየተደረገ መሆኑን ገልጸዋል። ኮሚሽኑ በጥር ወር መጨረሻ ላይ ሀገራዊ ምክክር ጉባኤ ለመጥራት ዝግጅት እያደረገ መሆኑ ታውቋል። በትግራይ ክልል የሚንቀሳቀሱ ፓርቲዎች በጋራ ለመስራት መወሰናቸው በክልሉ ለሚታየው የስልጣን ውዝግብ እና አለመረጋጋት በውይይት መፍትሄ ለመፈለግ ትልቅ እርምጃ መሆኑ ተመልክቷል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ የኢትዮ ፐልስ ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የደውል ምልክቷን በመጫንም ዘውትር ቀዳሚ ይሁኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሁላችሁ። ቻው።